ኑሮ ማፕ ከተሰኘው በዶክተር ኤርሼዶ ለንደቦ ከተጻፈው መጽሐፍ የዓሳዎቹ ታሪክ የምትለዋን ገጽ እንሆ። በየጊዜው የሚበለጽግ አስደሳች ሕይወትን መቀዳጀት እየቻልን ለምን በአሰልቺ የድብርት ሕይወት እንሰቃያለን? ስኬት እኮ ላወቀበት ሰው ወለል ብሎ የተከፈተ የሕይወት መንገድ ነው። ታዲያ ለምን በውድቅት አዙሪት ውስጥ ሕይወትን እናባክናለን? ዋና ዋናዎቹ የውድቀት መንስኤዎች እጅግ ከባድ ችግሮች ይመስላሉ እንጂ በመናኛ ስህተቶች ሰበብ የሚፈጠሩ ችግሮች ናቸው። የስህተቶቹን ምንነት ለይተን ካወቀን ችግሮችን ነቃቅሎ ለመጣል አይከብደንም። የመጽሐፉ ትኩረት አስተማማኝ የስኬት መሳሪያዎችን ማስጨበጥ ነው። በቅድሚያ ግን መናኞቹን ስህተቶችን ለይተን ለመገንዘብ ዓሳዎቹ በሚል ርዕስ የቀረበውን አጭርና ማራኪ ትረካ እናነባለን። በትረካ ውስጥ የምናገኛቸው የነ ቄሳርና የነ በርጊ አገር ነዋሪዎች ለብዙ ስህተት የሚዳረጉት አለ ምክንያት አይደለም። ስህተቶቹ በግፍ የሚፈለፈሉት ከቀሽም አስተሳሰብ ነው። ቀሽሙን አስተሳሰብ ለአዲሱ ሚሊኒየም የማይገጥም የቀሽም ሕይወት ሶፍትዌር ልንለው እንችላለን። ትረካውን ካየን በኋላ ስህተቶችን አንጥረን በማውጣት ሁነኛ መፍትሄ ማበጀት ብቻ ሳይሆን አስተማማኝ የስኬት መሳሪያዎችን መታጠቅ እንጀምራለን። አዲስ የስኬታማ ሕይወት ሶፍትዌር። ዓሳዎቹ ዋው! ትልቅ ዓሳ ይኸውና፣ ትንሽ ዓሳ ደግሞ ይኸው። ትልቁ ዓሳ ትንሹን ዓሳ ይበላዋል። ዋጥ ነው። አንዳንድ ትናንሽ ዓሳዎች ተረባርበው ትልቁን ዓሳ እየነከሱ ይቦጭቁታል። መበላላት እኮ የሕይወት እውነታ ነው ይላል። ደግሞም ያለ ምክንያት ዝም ተብሎ የተነገረ ጉዳይ አይደለም። በዚህ ተስማማላችሁ? አዎ የሚል ምላሽ ብትሰጡ አይገርምም። ዛሬ በየዕለቱ የምናየውና የሚያጋጥመን ነገር ነው። ትልቁ ትንሹ ተባብለው በዘር መቧደንና መበላላት። ይህ ሆኗል አሳዛኝ ታሪካችን። ይህ ሆኗል የመከራ አኗኗራቸው። በፊት ግን ኑሮ እንዲህ አልነበረም። የድሮ ታሪክ የዚህ ተቃራኒ ነበር። ድሮ ምስጋናና አድናቆት ለጥንቶቹ ቀደምት ጀግኖች ይሁንና በእነርሱ ጥረት የመጣው ታላቅ የስልጣኔ ለውጥ መላውን ባህር አድርሶ ከመሃል እስከ ዳር በመስፈኑ ዓሳን የማይበላበት መልካም ዘመን ተጀመረ። ከዚያ ወዲህ ለብዙ ዘመናት የባህር ውስጥ እጽዋት ነበር የዓሳዎች ምግብ። የባህር እጽዋት ተክለው እያበቀሉ እያጨዱ በስኬት ይኖራሉ። በእርግጥ ስኬታቸው እውን የሆነው እውቀትን በመሻት ዓላማን በመምረጥና ብቃትን በመውደድ ነው። እነዚህን የብርሃን የበረከትና የሕይወት መንገዶችን አሟልቶ አዳምሮና አዋህዶ ባዋደደ በቅጡም ባቀናበረ አቅጣጫ ስለተጓዙ ተሳካላቸው። የድሮ የጥንቱ የስልጣኔ ለውጥ የጠረገላቸው አቅጣጫ ጠቀማቸው። እንዴት በሉ? እውኑን ተፈጥሮ በአእምሮ እያስተዋሉና እያገናዘቡ እውቀትን መጨበጥ በመቻላቸው ነው የተሳካላቸው። ባህር ተክል አበቃቀልን መርምረው በማወቅና በመማር ሕይወትን በየጊዜው ማበልጸግ የሚል ዓላማ በመያዝም ብዙ ምግብ ለማምረት ወስነው በብርታት ተግተው ስለሰሩም ነው የተሳካላቸው። አዎ ሁሉም ነገር አልጋ ባልጋ አልሆነላቸውም። አዎ ብዙ ስህተት፣ ብዙ ፈተና፣ ብዙ ድካም አጋጥሟቸዋል። ነገር ግን በግልና በህብረት ባደረጉት ጥረት ውጤት ማግኘታቸው አልቀረም። ምግብ አምርተዋል። ይህም ብቻ አይደለም፣ በዚያው ለምርታማነት የሚጠቅም ትልቅ ሀብት እየገነቡ ነበረ። ትልቁ ሀብት ምን መሰላችሁ? ብቃት ልትሉት ትችላላችሁ። አንደኛ በተመክሮና በምርምር ስህተታቸው እየታረመ አስተዋይነትና እውቀትን እያደገ መጣ። ሁለተኛ ለሥራ በመትጋት የሙያ ልምድ አዳበሩ።
ሶስተኛ የእውቀት የዓላማና የሙያ ፍቅር በውስጣቸው እየለመለመ ጽናትና በራስ መተማመንን መንፈስን ይቀዳጃሉ። ብቃታቸው ሲጨምር ይበልጥ ምርታማ እየሆኑ ታማኝነትም ብቃታቸውን እያሳደገ የስኬት ምህዋር ፈጥረዋል። ሕይወታቸው በየጊዜው እየበለጸገ በደስታ ይኖራሉ። ታዲያ የመበላላት አስቀያሚ ታሪክ ከየት መጣ? ለብዙ ዘመናት የስኬት መንገዳቸው አልተለወጠም። ሕይወት በየጊዜው የምትበለጽግ አስደሳች ነበረች። ፈጽሞ የምግብ ችግር አልነበረም። እንዲያውም በግል ትርፍ ስለሚያመርቱ ለሌሎች ጭምር የሥራ ዕድል ፈጥረዋል። የአንዱ ዓሣ ድንቅ ስኬት ለሌሎች ዓሣዎች ፈርቀዳጅ ሆኖላቸዋል። ለኑሯችን መልካም አማራጮችን የከፈተልን የተባረከ ዓሣ ነው እያሉ ያመሰግኑታል። አንዱ ዓሣ ድንቅ ብቃት ለሌሎቹ ዓሣዎች አርአያ ይሆንላቸዋል። የሕይወትን ጣዕም በእውን እያሳየ መንፈሳችንን የሚያነቃቃ የተከበረ ጀግንነት አርአያችን ነው ብለው ያደንቁታል። ንብረት አፍርተው ሀብት አከማችተዋል። ለልጆች ማውረስም የተለመደ ነበር። ቤተ መጻሕፍት መክፈት፣ የተቸገሩ ጎበዝ ተማሪዎችን ማገዝ፣ በአጠቃላይ በልግስና ማህበረሰብን ለሚጠቅም ሥራ እርዳታ መስጠት ይችሉ ነበር። ከዚህ በኋላ ነው ዓሣዎች እንደ ልባቸው ተዘዋውረው የሚመገቡባቸው የጋራ የአትክልት ማሳዎች እንዲቋቋሙ የተደረገው። ቀስ በቀስም ብዙ ዓሣዎች እጽዋት መትከል እያቆሙ የግል ማሳዎች እየጠፉና በጋራ ማሳዎች እየተተኩ መጡ። በቃ የጋራ ማሳዎች ውስጥ ገብተው እየበሉ ሲዝናኑ ይውላሉ። ትምህርትም ሆነ ሥራ እየተረሳ ነው። ግን ችግር የለም፣ ምግብ ሞልቷል። በቀለምና በቅርጽ የሚለያዩ ብዙ አይነት ዓሣዎች እንደ አንድ ትልቅ ደስተኛ ቤተሰብ ነበር የሚኖሩት። የቀለምም ሆነ የቅርጽ ልዩነት ወይንም ሌላ ማንኛውም የዘር ልዩነት ለዓሣዎች ትርጉም አልነበረውም። ይህ ቄሳር ይባላል። ትልቅ ዓሣ ነው። ነገር ግን ትልቅ ዓሣ ትልቅ ሥራ የሚሰራ ወይንም ከባድ ኃላፊነት የያዘ ዓሣ አይደለም። ቄሳር ገና የ1 ዓመት ሕፃን ነው። የትልቅ ዓሣ ዘር ተወላጅ ሕፃን ልጅ። ይህኛውስ ትንሽ ዓሣ ነው። ነገር ግን የትንሽ ዓሣ ዘር ተወላጅ ስለሆነ ነው እንጂ ብዙ ሺህ ልጆች እንዲሁም የልጅ ልጆች ያሉት ሽማግሌ ዓሣ ነው። በዚያ ላይ የጋራ የአትክልት ማሳዎች እንዲስፋፉ በመቀስቀስና ተሰሚነትን በማግኘት ታዋቂነትን አትርፏል። ከልጅ ልጆቹ መካከል አንዷ በርገር ትባላለች። በቅጽል ስሟ በርጊ ይሏታል። የቄሳር ጓደኛ ነች። እያደገች ስትመጣም ፍቅረኛው ሆናለች። ቄሳርና በርጊ የትልቅና የትንሽ ዓሣ ዘር ተወላጅ ቢሆኑ ከጓደኞቻቸው ጋር አብረው ነው የሚጫወቱት። አያቶቻቸውና ቅድመ አያቶቻቸውም በልጅነታቸው ዘውትር አብረው ነበር የሚጫወቱት፣ ወደ ትምህርት ቤትም የሚሄዱት። እነ ቄሳርና በርጊ ግን እድሜያቸው ከደረሰ በኋላም በፍጹም ትምህርት ቤት ሄደው አያውቁም። የጋራ ማሳ ውስጥ ሲበሉና ሲጫወቱ ይውላሉ። እድሜያቸው ከፍ ሲልም እየተጋቡ ይወልዳሉ፣ ይዋለዳሉ። ድሮ የዓሣዎች ትምህርት ቤት ሁል ጊዜም በተማሪዎች የተሞላ ነበር። ዛሬ ግን ባዶውን ቀርቷል። መማር ትተዋል። ዓሣዎች ትምህርት ቤት መሄድ አቁመዋል። መዋለድ ግን አላቆሙም። ተምረው አያውቁም። ቁጥራቸው ግን እየበረከተ ነው። ቁጥር ማብዛት አይችሉም። መባዛት ግን አላቃታቸውም። በጣም ጎበዝ ናቸው። ዋው! ለካስ ማብዛት ማለት አንጎልን ይጠይቃል። መባዛት ማለት ግን ማባዛት ስሌት ሲሆን መብዛት ግን ስሜት ብቻ ነው። የነዋሪ ዓሣዎች ቁጥር ሲበራከት የሚዋለዱና የሚፈለፈሉ ዓሣዎችም ይበዛሉ። ይህም ተመልሶ የዓሣዎች ቁጥር እንዲበረክት ያደርጋል። የመራባት ምህዋር ነው። ግን እስከ መቼ? በሌላ ገጽታው ሲታይስ የዓሣዎች ቁጥር እየበዛ ሲመጣ የጋራ የአትክልት ማሳዎች መራቆቱ አይቀርም። የአንዱ ከፍ ሲል ሌላኛው ዝቅ እየተመገበ ይበዛል፣ ምግቡን እያጠፋ። የሁሉም ዓሣዎች የመራባት ችሎታ ቀላል ባይሆንም የትናንሾቹ ዓሣዎች የመራባት ፍጥነት ግን ጉድ ያሰኛል። ለዚህም ነው የትናንሾቹ ዓሣዎች ቁጥር ከትላልቆቹ የበለጠ ሲበዛ የሚታየው።
ቢሆንም ግን የሁሉም ቁጥር እየጨመረ ነው። ነገር ግን ይህንን አስተውሎ የተመለከተ አሳ አልነበረም። ሂሳብ ስላልተማሩ ማብዛትም ስለማያውቁ የሕዝብ ብዛት ወዴት እያመራ እንደሆነ ቀድሞ ለመገመት በፍጹም አልቻሉም። የአትክልት ማሳዎች ደግሞ እየተራቆቱ ነው። የቤተሰብ ምጣኔ የሚባለውን ነገር እንዲያውቁ ምን አለ የሕዝብ ቆጠራ ቢኖራቸው። የ100 ብር ደሞዝተኛ ሆኖ 10 ልጆችን እንደሚወልድ የአገሬ ሰው ካልሆነ በቀር ድሮ አሰላስሎ ማገናዘብ፣ በዓላማ ወስኖ መስራት፣ አምርቶ መብላት ለየብቻ ተነጣጥለው የሚታዩ አልነበሩም። እርስ በርስ የተያያዙ ናቸው። ዕውቀትን፣ የሙያ ልምድና በራስ መተማመንን የሚያዳብሩ። ዛሬ ግን ብዙዎች አሳዎች አንድ ነገር ብቻ መብላት ብቻ ነው በቁንጽል የሚታያቸው። የቁንጽል እስረኛ እንደሚባለው ሆነዋል። ሌላው ሁሉ አይታያቸውም። እየሸመጠጡ መብላት ብቻ ሆኗል። ምግብ የጠፋ ጊዜስ? የአሳዎቹ የሕዝብ ብዛት በአስደንጋጭ ፍጥነት እየጨመረ ሄዷል። ነገር ግን ማሳ ላይ የቀረው ምግብ ለዘላለም የማያልቅ ይመስል ለመብላትና ለማግኘት እንጂ ለማምረት የሚያሰላስል የሚወስንና የሚሰራ የለም። ወይስ ዛሬውኑ አሁኑኑ መብላታቸው ብቻ፣ ለዚህ ቅጽበት መጥገባቸው ብቻ ነው የሚታያቸው? ከዚህ ውጪ ትናንትና ነገን አሻግረው አያዩም። እውነታውን ላለማየት ራሳቸውን የቅጽበት እስረኛ ቢያደርጉም እውነታው ግን አፍጥጦ መምጣቱ አይቀርም። የተከፈቱ አፎችና ያገጠጡ ጥርሶች በዝተው የአትክልት ማሳዎች ተራቆቱ። በአሳዎች ታሪክ ተሰምቶ የማይታወቅ ክፉ የምግብ እጥረት ተፈጠረ። አንደኛ ችግር ሲፈጠር ሌሎች ችግሮችን እየጎተተና እየተባባሰ አይደለም የሚሄደው? ከምግብ እጥረቱ ጋር ሌሎች አይቀሬ ችግሮች ተከስተዋል። ምን አትሉም? በቃ መጨቃጨቅ፣ መገፋፋት፣ መወነጃጀል፣ እርስ በርስ አለመተማመንና መጠራጠር በዝቷል። ለምን ብለን መጠየቅ ያስፈልገን ይሆን እኮ? ለምን? አፍና ሆድ ከምግብ መቦዘን እንደማይፈልጉ ሁሉ አንጎልም ልክ እንደነሱ ለእውቀት ለዓላማና ለስራ ቢተጋ ምን አለበት? መብላት ለብቻው በቁንጽል ባይነጠል ኖሮ እኮ አሳዎቹ ለዚህ አይነት ሐሳብ ቦታም ደንታም አልነበራቸውም። ጣጣ አያውቁም። ሸምጥጦ ማኘክ ብቻ። ሆድ ዛሬውኑ ከመቅጽበት ምግብ አምጡልኝ ማለቱ እንደማይቀር ሁሉ ነገ የሚባለው ነገርም ከ24 ሰዓት በኋላ ዛሬ መባሉ እንደማይቀር ቢያገናዝብና የሩቅ ዓላማ ይዞ ለስራ ቢበረታታ ምን አለበት? የዛሬውን ቅጽበት ለብቻ ባይነጥሉ ኖሮ እኮ አሳዎቹ ለዚህኛው ሐሳብ ጊዜም ደንታም አልነበራቸውም። የተማመነውን ተክል በሽሚያ ቀድሞ ለመብላት ይራኮታሉ። የአሳዎቹ ቁጥር እጥፍ ድርብ እየሆነ ቀጥሏል። የትናንሾቹ አሳዎች ብዛት ግን ይበልጥ ያስደነግጣል። የቄሳር አያት ይህንን በመመልከት ትናንሾቹ አሳዎች በዝተዋል፣ ተባዝተዋል፣ ከድርሻቸው በላይ ምግብ እየበሉ ነው አለ ትልልቅ አሳዎችን ሰብስቦ። የበርጌ አያት ደግሞ ትንንሾቹን አሳዎች ጠርቶ ትላልቆቹ አሳዎች እያንዳንዳቸው ብዙ ምግብ ይጠቀማሉ ብሎ ተናገረ። በአንድ በኩል ትንሾ፣ በሌላ በኩል ትልቆ በሚባል የተቧደኑ ጥቂት አሳዎች አንዱ ሌላውን በመወንጀልና በማውገዝ መግነን ጀመሩ። እናንተ ዳኛ ብትሆኑ ለማን ተፈርዱ ነበር? አብዛኛው አሳ በዝምታ ይታዘባል። በሁለት ጎራ የተቧደኑት ጥቂት አሳዎች ግን ሀገር ባህሩን በቅስቀሳ እያናወጡት ነው። ንግግር ልክ ይመስላል። ታዲያ ችግሩ የማን ነው? የጋራ ምግብ የፈጠረው የጋራ ችግር ይሁን? የአንዱ ቡድን ነውጠኛ መሪ ከነጭፍራዎቹ ወቀሳ ሲሰነዝር፣ በምላሹ የሌላኛው ቡድን አውራም ከነተከታዮቹ ውንጀላ ይወረውራል። ይህንንም ተከትሎ የመጀመሪያው ነውጠኛ በመረረ ውንጀላ በአጸፋ ይመልሳል። የመልስ መልስ፣ የአጸፋ አጸፋ እያሉ መናቆርና መተጋተግ ነው። ከዚህ ጊዜ በኋላ አሳዎቹ ደስተኛ ሊሆኑ አልቻሉም። ከስጋትና ከችግር ነፃ የነበረው የአሳዎቹ ኑሮ በአንዴ ተመሰቃቀለ። በአንዴ የተመሰቃቀለ ይምሰል እንጂ ከቀን ቀን ከሳምንት ሳምንት ችግር እየተባባሰና እየተበራከተ ቆይቶ ነው ድንገት ገሃድ የወጣው። አሁን አሳዎቹ ያለ ስጋት በፍቅርና በነፃነት
መቀላቀል አቁመዋል። ልጆቻቸውም እንደ ድሮ አብረው እንዳይጫወቱ አድርገዋል። በቅርጽና በቀለም በዘር የተለየ ዓሣ ሲያጋጥማቸው በጣም በመጥፎ ዓይን የሚመለከቱና የሚጠራጠሩ ሆነዋል። ብዙዎቹ ዓሣዎች የባሰባቸው ደግሞ አሉ። ቢተዋወቁም ባይተዋወቁም በዘር የተለየ ዓሣ ሲያጋጥማቸው ምንም ሆነ ምን ጠላታችን ነው ወይንም የጠላት ወገን ነው እያሉ በጭፍን ይፈርጃሉ። በዘር የሚመሳሰል ዓሣ ሲያገኙ ደግሞ ጥሩም ይሁን ክፉ ወዳጃችን ነው፣ የኛ ዘመድ ነው፣ የኛ ወገን ነው ይሉታል። ይህ በዓሣዎች ዘንድ እየገነነ የመጣና ቀድሞ ያልነበረ አዲስ አስተሳሰብ ነው። ትንሽ ቆይቶ ልማድ ሆነ፣ ቀጥሎ ባህል ሆኖ አረፈ። በመጨረሻም የተፈጥሮ ሕግ እየመሰለ መጣ። እንዲያውም ደም ከውሃ ይወፍራል የሚባል ተረት የብዙዎች መፈክር ሆነ። የዘረኝነት በሽታ፣ የብሔርተኝነት ልክፍት። የዓሣዎችን ዓይን ለምን ሁል ጊዜ ወዲያና ወዲህ እንደሚንቀላቀል አያችሁልኝ? ከሚወዳት በርጊ ጋር በድብቅ እንጂ እንደ ልብ መገናኘት ያልቻለው ወጣቱ ቄሳር ምርር ብሎታል። ደግሞም ዝም አላለም። መጠየቅና ምላሽ መስጠት የሚችልበት ዕድሜ ላይ በመድረሱ እናቱን ጠየቃት። ከበርጊ ጋር እንዳልጫወት ለምን እከለከላለሁ? ከ3 ቀን ዕድሜ ጀምሮ እኮ ነው ከበርጊ ጋር ስጫወት ያደግኩት ብሎ ጠየቀ። እናትየው አንተ መጫወት የምትችለው ከዘሮች ጋር ብቻ ነው ብላ መለሰችለት። የሰጠችው መልስ በጭራሽ እንዳላረካው ግን ውስጡ አውቋል። እኮ ለምን? እንደገና ጠየቀ ቄሳር። እንግዲህ ነገርኩ፣ ምን አድርጊ ትለኛለህ? እኔ ምን አውቃለሁ? የኛ ጎሳ እንደዚያ ወስኗል ተባለ። የታላላቆቹ ትዕዛዝ እንደማለት ነው አለችው። አንድ ነገር ትክክል የሚሆነው ታላላቆቹ ሽማግሌዎቹ ስለሚፈልጉ ብቻ ነው እንዴ? አንድ ነገር እውነት የሚሆነው የጎሳ ተወላጆች ተሰባስበው በጋራ ስምምነት ወይንም በድምፅ ብልጫ ስለወሰኑ ነው እንዴ? በጎሳ ተቧድነው ስለቀሰቀሱ ነው እንዴ? አንድ ነገር እውነት ነው፣ ትክክል ነው መባል ያለበት ከእውነታ ጋር እንደሚገጥም በተጨባጭ ማስረጃና በምክንያታዊ ትንታኔ በሪዝን ሲረጋገጥ ብቻ ነው። የቄሳር እናት እንዲህ ለመፈላሰፍ አልፈለገችም። የዓሣ ጭንቅላቷ ስላነሰባት አይደለም። የጎሳ ውሳኔ፣ የቡድን ቅስቀሳ፣ የታላላቆች ትዕዛዝ ነው ከተባለ ከዚያ ውጪ ማሰብ አስፈሪ ኃጢአትና ነውር ሆኖ ስለታያት ነው። እንኳን ራሷ ልታስብ ቀርቶ የቄሳር ማሰብን አልወደደችውም። እንደ እናት በዚህ ተናደደችበት አይመስላችሁምን? በእነ በርገር ቤትም ተመሳሳይ ሁኔታ ተከስቷል። በርጊ በቀለምና በቅርጽ ከሚመስሏት ልጆች ጋር እንጂ ከቄሳር ጋር እንዳትጫወት በወላጆቿ ተከልክላለች። በርጊ ተከራከረች። ግን እኮ ከቄሳር ጋር እንዳልጫወት አትከለክሉኝም ነበር፣ አሁን ለምን መጫወት አልችልም? በማለት አሳማኝ ምላሽ አልሰጧትም። ከታዘሽ ውጪ እቀብጣለሁ ብለሽ ጎሳችን ታዋርጅና ጉድ ይፈላልሻል በማለት አስጠነቀቋት። ይህማ ተገቢ አይደለም አለች በርጊ። እየተቧደኑ ስለተጣሉ እኛ መቀጣት የለብንም። ቄሳርና በርጊ በድብቅ መገናኘታቸውን ቀጥለዋል። ግን እንደ በፊቱ በመካከላቸው ግልጽነት ሊኖር አልቻለም። አስቀያሚ ስሜት ተጫጭኗቸዋል። በወጣቶቹ ዓሣዎች መካከል እኮ ምንም አይነት የደም መፋሰስ ታሪክ አልነበረም። የወጣቶቹ አስተሳሰብና ተግባር ከወላጆቻቸው የተለየ መሆኑ ተራማጅ አያስመስላቸው? ልጆች ከወላጆቻቸው ይበልጣሉ እንዲህ? ግን የዕድሜ ጉዳይ አይደለም። በዘር ተቧድነው የሚናቆሩ ወጣቶች አሉ እኮ። እኔ ሳስበው ቄሳርና በርጊ በዘር ስለተቧደኑ ለወገን የማይቆረቆሩ ከሃዲ ዘር አሰዳቢ በሚል ሰበብ ዘመዶች ብቻ ሳይሆኑ የሚያውቋቸውም የማያውቋቸውም ሁሉ በብርቱ የጠመዷቸው ይመስለኛል። ለቄሳርና ለበርጊ አዘንኩላቸው፣ ማለቴ ለፍቅራቸው። ይኸው ይዝ ጠቢቡ ጥቤ ይባላል። በአስተዋይነት ስለሚያገናዝብ አዋቂ ሆኗል። የወጠነውን ዓላማና የጀመረውን ሥራ ስለማይላቀቅም
በውጤታማነት የሙያ ልምድና በስራ የመተማመን መንፈስ አዳብሯል። ብቃት ይሉሃል እንዲህ ነው። ለነገሩማ ብቃት እኮ እንዲህ በእያንዳንዱ ቀን ጥረት የሚገኝ እንጂ በመኖር ብቻ እርጅና እንጂ ብቃት ወይንም ዕውቀት የሙያ ልምድ በራስ መተማመን እንደማይገኝ ቢያንስ በሰዎች አናውቅም እንዴ? ዊዝ ብልህ ስለሆነ አሳዎች ችግር ሲገጥማቸው እንዲያግዛቸው ይጠይቁታል። ዊዝ አሳዎችና ማህበረሰቡን በአጠቃላይ እንደ ራሴ ማየት አለብኝ ስለሚል አሁን የተፈጠረው የምግብ እጥረት አሳስቦታል። በጭፍን ትልቁና ትንሹ በሚል እየተቧደኑ መናቆሩ መብዛቱ አስጨንቆታል። በድሮ ዘመን አሳዎች በዘር ሳይቧደኑ በሰላም በደስታ በብልጽግና ይኖሩ እንደነበር ከታሪክ መጽሐፍ አንብቧል። ትምህርት ቢቆምም በራሱ ጥረት ማንበብና መጻፍ ችሏል። አሳ መሆን እኮ ትልቁ ክብር ነው ይላል ዘውትር የቀድሞውን ስልጣኔ እያሰበ። አሁን ግን የምግብ እጥረትና በዘር መቧደኑ በሽታና የጅምላ ጥላቻ በርትቷል። ይህ መሆን የለበትም። ማንኛውም አሳ መጎዳት የለበትም። ሁኔታው የከፋ ደረጃ ላይ ከመድረሱ በፊት የሆነ ነገር ማድረግ አለብኝ በማለት በጭንቀት ተነፈሰ ዊዝ። ግን ምንድን ነው የማደርገው? ግን ምን? መፍትሄ ይዘን መጥተናል የሚሉ የተወሰኑ አሳዎች አይቷል። አንድነትን እናጠናክር፣ በፍቅር እንዋደድ፣ በእኩልነት እንተሳሰብ እያሉ ተናግረዋል። እውነትም ለአንድ ለሁለት ቀን ትላልቆቹም ሆነ ትናንሾቹ አሳዎች አብረው መዋል ይጀምራሉ። ነገር ግን በተራቆተው የጋራ ማሳ ውስጥ ምግብ ፍለጋ ሲሻሙ በጥቂት አሳዎች መካከል ጸብ ይነሳል። ብዙም ሳይቆይ በሁለት አሳዎች አምባጓሮ ሰበብ የመቧደን በሽታ ያገረሻል። ለዚያውም ተባብሶ ከሁለት ቀን በኋላ የማይዘልቅ የማስታገሻ መፍትሄ ከሁነኛ ከመሰረታዊ መፍትሄ ጋር አብሮ ካልመጣ ብዙም አይጠቅምም፣ እንዲያውም ያዘናጋል። ሁነኛና መሰረታዊ መፍትሄ መፈለግ ኃላፊነትና ጥረት ገሸሽ የሚያደርግ ይሆናልና ዊዝ ሁነኛ መፍትሄ ይፈልጋል። በድሮ ጊዜ አሳዎች እንዴት በደስታ በብልጽግና ይኖሩ እንደነበር ከታሪክ አንብቧል። የራሳቸውን ምግብ እንደሚያመርቱ ብቻ ሳይሆን እንዴት ያመርቱ እንደነበረ አንብቦና መርምሮ ለማወቅ ችሏል። ያለማንም ትዕዛዝ የማንንም እርዳታና ድጋፍ ሳይጠይቅ የባህር እጽዋት በብዛት ለመትከልና ለሁሉም የሚበቃ ምግብ ለማምረት ወስኗል። አንድ ዓላማ ከወጠነ ደግሞ ወደ ኋላ አይልም። ተክሎችን ዘርቶ እየተንከባከበ ለማሳደግ ሲዳክር ይውላል። ማታም አዳዲስ ዘዴዎችን እያሰላሰለ በማግስቱ ተግባራዊ ለማድረግ ይጣጣራል። ከብዙ ድካም በኋላ ያሰበው ተሳክቶለት ምግብ ዳግመኛ ተገኘ። አሳዎች ሁሉ ራባቸውን አስታገሱ፣ ጠግበው መጨፈር ጀምረዋል። ዊዝ ግን ለጊዜው ትንሽ እፎይታ ቢሰማውም ፈጽሞ ደስተኛ አልነበረም። አይገርምም? ሌሎችን በነፃነት ከመመገብ በላይ ምን ጽድቅ ቢኖር ነው ዊዝ ያልተደሰተው? እስኪ ያስቡት። ከዊዝ በስተቀር ሁሉም ተደስተዋል። እሱ ግን እጅግ ተጨነቀ። ድሮስ አስተዋይ አይደለ? ነገሮችን ከማየትና ከማገናዘብ መቦዘን አያስችለውም። በረጅሙ ተንፍሶ ይህ እንደዚህ ሊቀጥል አይችልም አለ። መብላትም ብቻ ሳይሆን መስራትም ጭምር። አሁኑኑ መሸምጠጥን ብቻ ሳይሆን ለመጪው ጊዜ ማምረትም ጭምር መመልከት እንደሚያስፈልግ አውቋል ዊዝ። ታዲያ ችግሩ ምንድን ነው? ያላገናዘበው ነገር ይኖር ይሆን? አዎ፣ አሁኑኑ በሳህን ሳቀርብላቸው መብላትን ብቻ እንዲመለከቱ እያበረታታዋቸው ነው አለ ዊዝ። መነሻውና ውጤቱን በብቃት የመጣር ኃላፊነትና ምርት ወስዶ መጠቀምን ነጣጥለው እንዲያዩ እያገዝኳቸው ነው ብሎም አሰበ። አሳዎች ሁሉ ኃላፊነታቸውን ገሸሽ ሲያደርጉ ደግሞ እንደማይጠቅመውና እንደማይጠቅማቸውም አውቋል። ብልሃት በጎደለው መንገድ የሁሉንም አሳዎች ኃላፊነት እንዲሸከም ወደ ራሱ ጫንቃ አንሸራትቶ መጫኑ ትክክል እንዳልሆነ ገባው። የድሮ አሳዎችን አባባል በማስታወስ ለተራበ አሳ ምግብ ብትሰጠው ራቡን አስታገስክለት። ምግብ እንዴት ሊያገኝ እንደሚችል ብታስተምረው ግን ዘላለም እንዳይረባው አደረግ። በሌላ አነጋገር
ለዓሣ የባህር ውስጥ አትክልት ብትሰጠው አንድ ቀን ትመግበዋለህ። አትክልት እንዴት እንደሚመረት ብታሳየው ግን ለሁሌም ራሱን ይመግባል እንደማለት ነው።